ሱቅ ክፍት ነው። ሁሌም ክፍት ነው። ሱቅ 24 ሰዓት ክፍት ነው። 24/7 ክፍት ነው። 3 አንዷ ላይ አራቱን ጥያቄ ዲፔንድ ማድረግ ነው። ስለዚህ ምን አረገ? እቺን ነቅያት ሁሉንም ያደርጋለሁ ብሎ አራቱም ላይ ፈረደ። ሰላም ዩቲዩብ፣ እንዴት ናችሁ? እንዴት ሰንብታችኋል? እንዴት ከርማችኋል? አለን እኛ ሁል ጊዜ እንደምንለው የጌታ የአምላካችን ጸጋ ሰላም ከእናንተ ጋር ይሁን እያልን ዛሬ ደግሞ በተለየ ቪዲዮ መተናል። እንዴት ናችሁ? ሰላም ናችሁ ወይ? ሰንብታችኋል ወይ? በደንብ አንድ 3 ቀን ሆነን መሰለኝ ቪዲዮ ፖስት ካደረግኩ። ሰላም ነው ወይ? አንድ በጣም የተመቸኝ ዩቲዩብ ላይ እና ቲክቶክ ላይ እየተዘዋወረች ያለች አንድ ሶንግ አለች እና በጣም ወደድኩት። ልመንህ አይደለ መረቤን ልጣለው የሚል እና በጣም ወደድኩት። ልጅቷ ድምጿ በጣም ደስ ይላል። ድምጿ በጣም ያምራል። ሰምታችሁታል? በጣም የሚገርም ነው። በጣም ልመንህ ወይ ትለዋለች እና ሰሙት። እንዳልከስ ሰበብ አጣው፣ ጥፋት የለብህም ባይ ህይወት እንጂ አንተ አልከፋህብኝም፣ እንዳላማ አቅም አጣው፣ ጎኔን አልለቀቅህም። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ ምንድነው የሚለው? ሰቆቃወ ኤርምያስ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እቺ ልጅ አሁን እያለች ያለችው ልመንህ አይደለ መረቤን ልጣለው ትላለች። እና በጣም የገረመኝ ነገር ምንድነው? መልስ ከማታገኙበት ቦታ ጥያቄ መጠየቅ እንዴት ከባድ ነገር እንደሆነ። ልመንህ አይደለ ማለት አንደኛ አታምነውም ማለት ነው። አንድን ሰው ልመንህ ብሎ ሲለ ትታመናለህ ወይ ማለት ነው። ይሄ ባይዘዌ አንድ የልጆች አስተዳደግ ላይ አንድ ቲዎሪ አለ። ልጅህ ትረስት እንዲያደርግ ወይንም ደግሞ ልጅህ የሆነ ትረስት ቢውልድ እንዲያደርግ ከሆነ ነገር ላይ አቁመኸው ከታች ና ውደቅብኝ ላይ ብለህ ስትለው ዝልል ብሎ ሲወድቅ ስታቅፈው ልጁ ትረስት ቢውልድ ያደርጋል ነው ኮንሰፕቱ። በጣም የገረመኝ ነገር ልመንህ አይደለ ወይ መረቤን ልጣለው ትላለች። የምታሳልፈው የህይወት ፓዝ እንትን ነው፣ በጣም ከብዷታል። እና ዴይ ቱ ዴይ የምታሳልፋቸው ነገሮች እሱን የማመን ብቃቷ ወይንም እሱን የማመን ችሎታዋ እየመነመነ መጥቷል። የመጨረሻ ያለኝ እድል አንድ እንትን መወርወር ነው፣ መረብ መወርወር ነው። ላስት ኦፕሽን ልመንህ ወይ፣ ይህንን ለማድረግ ልመንህ ወይ። በስ አንዳንድ ጊዜ በጣም ላስት ኦፕሽን ብለህ እንትን የምትላቸው ነገሮች አሉ። በቃ ዲስ ኢዝ ማይ ላስት ኦፕሽን። አሁን አንዳንድ ጊዜ እንደዚህ ድሮ ትምህርት ቤት እያለን ፈተና ላይ እቺን ንቅል እያደረገን ፈተና እንትን እንል ነበር። እና አንዱ ጓደኛችን ምን አለ፣ አንዱ ብቻ ቀረችኝ አለ። 4 ጥያቄ የቀረው አንዷ ብቻ ቀረች አለና አንዷን ብገነጥላት 3ቱን ጥያቄ በምን እሰራለሁ አለ። ስለዚህ ያለው አማራጭ አንዷ ላይ
አራቱን ጥያቄ ዲፔንድ ማድረግ ነው። ስለዚህ ምን አረገ? እቺን ነቅያት ሁሉንም ሲ ያደርጋለሁ ብሎ አራቱም ላይ ፈረደና አንዳንድ ጊዜ የሆነ የምንፈርድባቸው ላስት ኦፕሽኖች አሉ። ላስት ኦፕሽን የመጨረሻ እርምጃ ብለህ የምትላቸው ልክ ጴጥሮስ ሁሌ የማነሳው ጴጥሮስ ይገርመኛል። ጴጥሮስ የመጨረሻ እርምጃው አልክድህም ማለት ነበር። አልክድህም ከአንተ ጋር ያለኝን ሪሌሽንሽፕ አልክድህም፣ አልተውህም ከአንተ ጋር ግን ላስት ኦፕሽኑ አልሆነም። ሌላ ኦፕሽን እንዳለው አሳየው። ምንም ነገር ባይዘው ላስት ኦፕሽን የሚባል ነገር የለም እዚህ ምድር ላይ። የመጨረሻ ካርድ የሚባል ነገር የለም። ሁሌ የሆነ ነገር አለ። የሆነ ነገር መጨረሻ፣ የሆነ ነገር መጀመሪያ ነው። ሞት እንኳን የሆነ ነገር የመጨረሻ አይደለም። የሆነ ነገር መጀመሪያ፣ ወይ የዘላለም ሞት መጀመሪያ፣ ወይ የዘላለም ህይወት መጀመሪያ እና ልመናህ አይደለ ወይ መረቤን ልጣለው ትላለች። እና አዘ ዲሳይፕልሺፕ ምንድን ነው ከዚህ የምንማረው? ምን እንማራለን? አንድ ደቀ መዝሙር ሰው እግዚአብሔርን በምን ሌቭል ሊያምነው ይገባል? በምን ሌቭል ሊረዳው ይገባል? እግዚአብሔርን በምን ሌቭል አምኖት ህይወቱን አሳልፎ መረቡን የመጨረሻ ላስት ኦፕሽን ፒተር የመጨረሻ ላስት ኦፕሽን ሌሊቱን ሙሉ ስሞክር ነው ያደርኩት አለ። I was trying the whole night. We was trying the whole በቃ ያቅማችንን ሁሉ አድርገናል። ያቅማችንን ሁሉ ተፍጨርጭረናል፣ ግን አልቻልንም። በቃ this is the limit. so ለማንህ አንድ ድል በአንተ ስም ልጣለው፣ በስምህ መረቡን እጥለዋለሁ። ዋው! ምን አይነት ነገር ነው! እስቲ የሆነ ነገራችሁን በእግዚአብሔር ስም እስኪ ያደርጉት። በሆነ በኃይል ባለው ነገር አድርጉት። እንኳን አይደለም እንደዚህ በጣም እኮ የሚገርም እኮ ነገር ነው አይደለም? እና እሱ ሰው በሆነ ሰው ስም እንኳን ሲሄድ ስራ ይቀየራል። ከሰልፍ ይወጣል። እንትና የእንትና ቢሮ ነው፣ የእንትና ስሙ ምናምን ይባላል። የእንትና እኮ ሰው በስምህ መረቤን ልጣለው አለች ይቺ ልጅ። ምን አይነት ወርድ ነው የተጠቀመችው? ልመንህ አይደል ወይ መረቤን ልጣለው። ዋው! እስቲ እንስማው ትንሽ። ከዛ ከሚመጣው ፒተር አልሞ አይደለም ባይዘው ኢየሱስን ለማስደሰት ነው ባይዘው መረቡን የጣለው በስምህ። እሺ አንተ ካልክ ሆፕ አድርጎ አይደለም ባይዘው ቢኮዝ ይሄ ልጅ ያውቀዋል፣ ሁሉን ነገር ያውቀዋል። ታንኳይቱ ጋር ወስዶ የትኛውን መረብ ቢጥል የትኛውን ያክል አሳ ማምረት እንደሚችል ያውቀዋል። እንደ እጁ መዳፍ ነው የሚያውቁት ባህሩን። ዳርቻው ላይ አሳ አይገኝም። ወሰው ዘታይ ወደ ውስጥ ሲገባ ነው በጣም ትልልቅ አሳ የሚያገኙት። በስምህ እስቲ ፒተር እንደው ያው እንትን አይደል ሁሉን ነገር እንደው ፒከር ለሚያደርገው እስቲ በስምህ ከሆነ እስቲ ይሁን። እስኪ የኔ ጌታ ሆፕ አላደረገም። ይቺ ግን ልጅቷ ከዚያ ግን እጥፍ ጠግባለሁ ትለዋለች። እያስያዘች ነው ብራዘር፣ ኦሬዲ ቀብድ እያስያዘች ነው የምትወረውረው። ይቺ ልጅ ዘማሪው ቀብድ እያስያዘች ነው የምትወረውረው። አንዳንድ ጊዜ ልክ ክራይስት እንደሚለው ነው የሆነ ነገር ፕሬ ስታደርግ እንዳገኘህ አድርገህ መጸለይ ማለት ነው። ባለፈው ተነጋግረናል። የሆነ አንድ ቪዲዮ ላይ አውርቼዋለሁ። ፕሬ ስታደርግ የሆነ ነገር እንደሚቀበል ሰው ሆነ መቀበል ነው እና ትንሽ አስቸጋሪ ነው። በእርግጥ ለሰው ልጅ ባህሪ የሚሆን አይደለም፣ ግን ቢሆንም ግን
አምነ መረብን መጣል ነው የኔ ብራዘር። አምነ መረብን መጣል ነው በቃ። ብታገኝም ባታገኝም መረብ መጣል ማለት ሊያውም በስሙ መረብ መጣል ነው። ኢትስ ፓወርፉል ባይ ዘ ወይ በስሙ መረብ መጣል ማለት። ምክንያቱም ብዙ ሰዎች በሱ ስም ያገኙት በጣም ብዙ ነገር አለና ዳዊት በእግዚአብሔር ስም ነው እንግዲህ ከተራ ይሄ አጋጅነት ወይንም ደግሞ እረኝነት ኪንግሺፕ ላይ ኪንግደም ላይ ሄዶ ኪንግ የሆነ እና በጣም ይገርማል። በሱ ስም ብሎ ነው ወርውሮ በዛች ጠጠር ያንን የሚያክል ሰውዬ እየጣለው እና በእግዚአብሔር ስም የሆነ ነገር ማድረግ ኢትስ ፓወርፉል። እመኑና የሆነ ነገር በሱ ስም አድርጉ። እመኑና ቢዝነስ ጀምሩ። እመኑና ትምህርት ጀምሩ። እመኑና የሆነ ነገር አድርጉ። ምክንያቱም ከማመን ነው ምንም ነገር የሚጀምረው። ከማመን ነው እና ልመናህ አይደለ ወይ መረብ ልጣለው ትላለች እቺ ልጅ። በጣም አስገራሚ ወርድ ነው የተጠቀመችው። ከዚያም ደግሞ እጥፍ ጠግባለሁ። ኤክስፔክት እያደረገች ነው የምትጥለው። በቃ ስትጥለው ከዛ በፊት የሆነ የገጠማት ትራውማታይዝ የሆነችበት ነገር አለ። ልጣለው ግን ቢሆንም ግን ልጣለው በቃ ከሆነም ካላገኘሁም በሱ ስም ነው ያደረኩት አላደረገልኝም ብዬ በቃ እተወዋለሁ። ሶ አዘ ዲሳይፕልሺፕ ትሮ ዩር ማጥመጃችሁን በሱ ስም፣ ሰው ስታገኙ በሱ ስም ለማግኘት ሞክሩ። የሆነ ነገር ስታገኙ በሱ ስም ለማድረግ ሞክሩ። በራሳችሁ ምንም አትፍጨርጨሩ። በራሳችሁ ምንም አትጣሩ። በራሳችሁ አትሞክሩ። አትስሩ እያልኩኝ አይደለም። የሆነ ነገር እንትን አታድርጉ እያልኩኝ አይደለም። ግን ስታደርገው ኢን ዘ ኔም ኦፍ አድርገው ነው። ቢዝነስ ስትጀምር ከእግዚአብሔር ጋር አብረህ ለሁለት ቢዝነስ ጀምር። አንዴ እንትና የሚለው ነገር አለ። ቢዝነስ ከእግዚአብሔር ጋር ከጀመርክ አንተ ስተኛ እግዚአብሔር ስለማይተኛ ሱቅ ክፍት ነው አለ። ሱቅ ክፍት ነው፣ ሁሌም ክፍት ነው። ሱቅ 24 ሰዓት ክፍት ነው። 24/7 ክፍት ነው። 365 ቀን ያንተ ሱቅ ክፍት ነው እና ከሱ ጋር መሆን በሱ ጋር አብረህ እንትንህን መጣል በጣም ድንቅ ጥበብ ነው ብዬ አስባለሁ። ዛሬ ይህንን ሼር ተደራረግን። ፕሊዝ ይህንን ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር አድርጉት። ይጠቅማችኋል። ስለ ዲሳይፕልሺፕ እናወራለን፣ ስለ ማነር፣ ስለ ቫሊዩ እናወራለን፣ ስለ ሁሉም ነገር እናወራለን። ስለ ዊዝደም ሼር እንደራረጋለን። እናንተም ሀሳባችሁን አካፍሉኝ። እኔም ያለኝን ለመስጠት ወደኋላ አልልም። ሁልጊዜ እንደምለው የእግዚአብሔር የአምላካችን የጌታም ጸጋ ደግሞ ከእናንተ ጋር ይሁን እያልኩኝ በዚህ ይሰናበታችኋለሁ። በጣም እወዳችኋለሁ። ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ፣ ሼር ስለምታደርጉ ቴንክ ዩ። ለምትወዱት ሰው ሼር አድርጉ። ይሄንን ቪዲዮ ለምትወዱት ሰው ሼር አድርጉ። ቴንክ ዩ። ቢ ብሌስድ። በሌላ ቪዲዮ እስከምንገናኝ ድረስ ሻሎም።